እንዴት ውሎ ይሆን የአርሲ ምዕመናን ዛሬ እንዴት አድረው ይሆን? በእናታችሁ ነገ ደግሞ ምን እንሰማ ይሆን? እንደው መድኃኔዓለም ይድረስላቸው። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይሄን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ በዚህ ደረጃ ያት ነው። ዛሬ ምዕመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። ባለ ጊዜ ባለስልጣን ነን የምትሉ ደም አታፍስሱ፣ ሰው አትግደሉ ይለናል። ሰይፍ ስለያዛችሁ ጎበዝ አይደላችሁም፣ ተራችሁ ሲደርስ ትሞታላችሁ ይለናል። ምዕመናኖቻችን ደግሞ በገጠር እየታረዱ ነው፣ እኛም በቁም እየሞትን ነው። ቤት በኩል ነው እንደው ለመድነው ዜናውን። ኧረ አባቶቻችንን እግዚአብሔር ያናቸው አምላክ የለም። የመድኃኔዓለምን ፍጥረት ያረዱ እጆች የሚቆረጡበት ጊዜ ይመጣል። የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ሥራ በሰራችሁ ነበረ። ልቦና ይስጠን መድኃኔዓለም ለሁላችን። እኔ የቄስ ዘር ነኝ ይላል። ስትለካው እሱ መናፍቅ ነው። ማንም በታሪክ አይጸድቅም። ጻድቅ ነኝ እያለ ከና ኃጢአቱ ከሚኖር ሰውነት እግዚአብሔር ይሰውረን። እግዚአብሔር ነው ትልቁ ዳኛ፣ ፍትሐዊ ዳኛ። መጨረሻ ላይ ይጠይቀናል። በጣም የሚያስፈራው ነገር ምን እንደሆነ ያውቃሉ? ሰይፍ ወይም ጥይት አይደለም። በጣም የሚያስፈራው ነገር እኛ የሰውን ሞት መለማመዳችን ነው። ሞትን እንድንላመደው እየተደረግን ነው። በፊት የሰው ሕይወት ሲጠፋ ማልቀስና ማዘን ባህላችን ነበር። አሁን ግን በማህበራዊ ሚዲያ ስክሪን ላይ የሰበር ዜና ቪዲዮዎችን ስክሮል እያደረግን በዝምታ የምናልፈው ተራ ወሬ ሆኗል። የሰው ልጅ መሞቱ ብቻ ሳይሆን የኛ የውስጥ መሞትም ነው የሚያስፈራው። ርኅራኄን ስናጣ፣ ሌላው ሲያለቅስ እኛ ስሜት አልባ ስንሆን እና የሰው ልጅ ስቃይ ሲለምድብን ያኔ እኛም አብረን እየሞትን ነው። እስከ መቼ ግን? የኔን ችግር የማውቀው እኔ ነኝ። በአሁኑ ጊዜ በሀገራችን በኢትዮጵያ እየተካሄደ ያለው አረመኔነት፣ የአረማዊነት ስራ እንዲቆም ብዙ ጊዜ ሞክሬ አልተሳካም። ምክንያቱም ፈቃድ አልተሰጠም። እናገራለሁ፣ ይመልሱታል፣ እናገራለሁ፣ ይመልሱታል። ይኸው እስካሁን ድረስ ምንም አይነት ፈቃድ አልተገኘም እና ሁላችሁም ወገኖቻችን ማወቅ ያለባችሁ እዚህ ያለውን ችግር፣ የኔን ችግር የማውቀው እኔ ነኝ። እየተካሄደ ያለው የአረማዊነት ስራ ብዙ ጊዜ ሞክሬያለሁ ለመቃወም፣ ግን ስላልተፈቀደ ወይም ወደ አየር ለመውጣት ስላልተፈቀደ እየታፈነ እየቀረ ነው እስካሁን ድረስ ያለሁት። ዝምታ ወርቅ ነው ይባላል አይደለ? ነገር ግን ሲበዛ ዝምታ መርዝም ጭምር ነው። መብትህ ሲገፈፍ፣ እምነትህ ሲነካ እና እውነቱን በዓይንህ እያየ ሲጠም ዝም ካልክ ያ ዝምታ እመነኝ ጥበብ ሳይሆን ፍርሃት ነው። ያለ ቦታው የሚበዛ ዝምታ በዳይን ያበረታል፣ አንተን ግን ውስጥን ያጠፋል። መናገር በነበረበት ሰዓት ዝም በማለት ብቻ ስንት ያጣው ነገር አለ። ስለዚህ ሁሉን ነገር ዝም ብለን አንችለው። እግዚአብሔር ይፈርዳል፣ ምድርም ተበቃይ ናት። ቤተ ክርስቲያን የሚያርዷትን የምታጠቃበት ሰይፍ የላትም። ራሷ ኢየሱስ ክርስቶስ ግን ሁለት አፍ ካለው ሰይፍ ይልቅ የሚቆርጥ ነው። ፍርድንም ይፈርዳል፣ ጠላቶቹንም ይበቀላል። ይህ በብሉይ ኪዳን ብቻ የተደረገ አይደለም። በሐዲስ ኪዳን ቤተ ክርስቲያንን የገፉት ሁሉ ማይረባ ሞት ነው የሞቱት። ሄሮድስ ተልቶ ሸቶ ነው የሞተው። በዘመነ ሰማዕታት ክርስቲያኖችን ሲያርድ የነበረው ኔሮን ቄሳር አብዶ ከገዛ ከተማ ወጥቶ ለምኖ በልቶ ነው የሞተው። በማይረባ ሞት ነው የሞተው። እስከ ዛሬ ድረስ ቤተ ክርስቲያንን የገፋ ሰው እረፍት አግኝቶ አያውቅም። ግራኝ መሐመድም በሜዳ ነው ሞቶ የቀረ። ከ17 ዓመት በላይ ቤተክርስቲያንን ገፍቶ እና የክርስቲያን ደም ስንት ሲፈስ ነው የሚሞላ ጽዋው? አይበቃም ወይ? ማን ነው ደም አፍሶ ሰላም ይኖር? አቤልን የገደለ ቃየል
የገዛ ወንድሙን ቢገድል እሱን የገደለው ግን የገዛ ልጁ ነው። የሰው ደም አፍሶ በሰላም ይኖር የለም። የሰው ደም የእግዚአብሔር ፍጹም ክቡር ገንዘቡ ነው፣ በከንቱ አይፈስም። ድሃውን እየገለበጥክ ቤቱን እየወረስክ እያፈረስክ ቤት የምትሰራ ሁሉ ያ ምድር የእግዚአብሔር ነው፣ ያንተ አይምሰልህ። ሰውን በመልኩ በዘሩ በተወለደበት ቋንቋው አፉን በፈታበት በሚናገረው ቋንቋ የምታሰድድ የምትገድል ያ አንተ ቁመህ ወንድምህን የምትገልበት ምድር ያንተ ቋንቋ አይደለም፣ የእግዚአብሔር ነው። ምድር የእግዚአብሔር ናት። ሕፃኑ ከእናቱ ፊት እያለቀሰ እናቱን የሚያርዱ የሕፃን ጩኸት የማይሰማቸው ሕፃኑን እያስለቀሱ ከአንገቱ መስቀሉን የሚበጥሱ አድጎ እንኳን እምነቱን እስኪመርጥ የማይፈቅዱለት እነዚህ ሰብስበው ሰው የሚያስለቅሱ ወጣት ቢያልቅ ካህን ቢታረድ ቤተክርስቲያን ቢቃጠል ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ነገ ግን ላረዳችሁ ሰዎች ግን ወዮላችሁ፣ እግዚአብሔር ዋጋ ይከፍላል። እውነቴን ስንኖር ሁሉን ነገር ልንታገስ እንችላለን። ረሃቡን፣ ጥማቱን፣ ድህነቱን አልፎ ተርፎም መገፋቱን በዝምታ ልናልፈው እንችላለን። ምክንያቱም ከምንም በላይ የሚበልጥ እምነት የሚባል ትልቅ ሀብት በውስጣችን ስላለ። ነገር ግን ያንን የመጨረሻ መጠለያችንን ያንን ከነፍሳችን በላይ የምንወደውን እምነታችንን ሲነኩብን ትዕግስታችን ያበቃል። የዋህነታችን ፍርሃት አይደለም፣ ዝምታችንም አቅም ማጣት አይደለም። ያ ታጋሽ ዝምታ ሲነሳ ግን ከማዕበል በላይ ይበረታል። ምክንያቱም ሕይወታችንን የሰጠንለትን እምነት ለማዳን የምንነሳ ሰዎች የምናጣው ሌላ ምንም ነገር የለም። ትዕግስት ማለቂያ ያለው፣ የዝምታችን መጨረሻ ደግሞ ያስፈራል።